ምንም ነገር በሱ ከመጣ ማንንም አልሰማም አላዳምጥም። ምንድነው አንተ እያልኩ ያለሁት ቪዲዮውን አሁኑኑ እንድታጠፉ እፈልጋለሁ። ካላጠፋንስ ምንድነው? ካላጠፋማ አሳያለሁ። ለቀቀው። እሱን መጀመሪያ ተረጋጋ እንጂ ወንድሜ ተረጋጋ። ራስህ ላናግረው እኮ እየሞከርኩ ነው። ሰፈር ድረስ መተህ ታወራለህ። ድረስ መተሽ አባቴ እኮ እያናገርኳቸው አይደል? ሰላም እንዴት ናችሁ? ወደ ቻናላችን ቤተሰቦች ያው ዛሬም በአዲስ ቪዲዮ ተመልሰን መጥተናል እና ትላንት የለቀቅነው ቪዲዮ አይታችኋል። የደሳ ጓደኛ ነኝ የሚል ልጅ አንድ ልጅ መጥቷልና ደውሎ ሲዝት ያስፈራራ ነበረ። በዚህ አጋጣሚ እኛ ምንም ፈርተንም አናቅም፣ ምንም ደግሞ የሚያስፈራም ነገር አልሰራንም። ገባችሁ አይደል? እውነተኛ የሆነ መረጃ ለሩታና ለአብርሽ ላክን። ከዛ ውጪ አንድ የሚያሳፍርም ሆነ ምንም የሚያሸማቅቅ ስራ አልሰራንም። እሱ ደግሞ ልክ አይደለም የሰራችሁት፣ የጓደኛዬን ስም እንዲያታጥፉ ኢቨን እንደዛ ነገር እንኳን ቢያደርግ እንደዛ ብላችሁ አታጥፉ ብሏል። እኛ መጥፎ ልጆች ብንሆን ኖሮ የሱን ውድቀት በደንብ ብንመኝ ቢሆን ኖሮ የሱን ስም ማጥፋት በደንብ ብንመኝ ቢሆን ኖሮ ፋይሉን ቀጥታ አምጥተን እዚህ ቪዲዮ ላይ መልቀቅ እንችል ነበር። ቀጥታ ማለት ነው ምንም እንትሳን። ግን ያ ነገር እንዲፈጠር ስላልፈለገን እኛ ፋይሉን ቀጥታ አልገለጽንም። ለሚመለከታቸው አጋር ለሩታና ለአብርሽ ብቻ እንላክ ነው ይሄን ፋይል ከዛ አንፃር እንድታዩት ነው የምፈልገው። እና ያ ጓደኛው ደግሞ በጣም ዛተ። ትላንት አይታችኋል ቪዲዮ ላይ በጣም ዛተ፣ በጣም ሸለለ። በቃ ምን ልበላችሁ እኛ የፈራነው ነው የመሰለውና ዛሬ ሰፈሩ ድረስ መተናል። ገባችሁ አይደል? ሰፈሩ ድረስ መተናል። ዛሬ ያው ሰፈራችን ድረስ መጣው ብሎ ደውሎልናል ዛሬና እስቲ ምን እንደሚያመጣ እናያለን። ከተቻለ ፊቱን ለማሳየት እንሞክራለን። እኛ እንዲያነስ ሆነ ፊት የማሳየት እንትን የለንም። በርግጥ ግን እስቲ ቪዲዮ እንደምንቀርጽ ሜቢ እኛም ተደብቀን ነው ቪዲዮ የምንቀርጸውና ምን እንደሚያመጣ ምን እንደሚል እናየዋለን። ሜቢ ልጁንም ፊቱንም ካየን ደግሞ ከዚህ በኋላ ሌላ ነገር እንዳይፈጠር ማድረግ ስለምንችል ማለት ነው። ቲዲ በዚህ አጋጣሚ የምትለው ነገር ካለ እስቲ። አዎ እንግዲህ ሰፈራችን ድረስ መጥቷል። በጣም ትናንት ቪዲዮ ላይ እንደሰማችሁት ነውና ሲዝት ነበር። ከማታ ጀምሮ እየደጋገመ ሲደውል ነበርና ዛሬ ሰፈራችሁ ድረስ እመጣለሁ ብሎ እንግዲህ እየመጣ ነው። ያለውን ነገር ሙሉ እሱ በማያቅ መልኩ እኛ ለእናንተ ለማሳየት እንሞክራለን። እንግዲህ ሁላችሁም ይህን ቻናል እንግዲህ ሰብስክራይብ እያደረጋችሁ ስለሆነ በጣም አመሰግናለሁ። በቀጣይነት ሰብስክራይብ እያደረጋችሁ እንዲሁም ቪዲዮን ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንድትሆኑ በጣም ጥሩ ቪዲዮዎችን ለእናንተ ለማቅረብ እንሞክራለን። እንግዲህ አሁን አይ ቲንክ እየመጣ ነው። አዎ እየመጣ ነው። እስቲ ካሜራማን ትንሽ ጠብቀናል። ምክንያቱም አሁን ካየ እንደምንቀርጽ ካወቀ ደግሞ በዛው ላሽ ብሎ ሊጠፋ ስለሚችል እንደባለፈው አሁን ሄርሜላን እንትን እንዳለው ልጅ ሊጠፋ ስለሚችል ካሜራማን ትንሽ ራቅ ብለው ወደዛ ደበቅ ብለት ቀርጸናልና እሱ እስኪመጣ ዝም ብለን እኛ እንጠብቅ። ስታንድ ባይ ሆነን አይደል? አዎ እንደፎከረው ያረጋል አያረግም የሚለውን ደግሞ እናያለን። አንድ ላይ እናያለን። አንተ ፎክሯል። ምን ተማምኖ እንደሆነ ባናቅም ምን እንደሚያመጣ እናያለን። እሺ ጋይስ የመጣ ይመስላል። ጥቁር የለበሰው እሱ ነው። እሱ መሰለኝ ጥቁር የለበሰው። አይቶና እስቲ ማይኳን ባላ የሊያዛ ወንጭ ትጀበር እኔ ሊያዘው ተስተን። እሺ አንተ ገልብዳ ሰላም እንዴት ነህ? ደህና ነህ? ሰላም ነው አላ አንተ ነህ የደስታ ጓደኛ? አዎ ነኝ። እሺ ዛሬ ያው ትላንት ላናገራችሁ ፈልጋለሁ። ብዙ ነገር አውርተናል በስልክ ላይና ያው እኛ ስሜታዊ መሆን አንፈልግም። ቲዲ ስሜታዊ መሆን አንፈልግም። ነገሩን በፒስ ለመፍታት ነው የምንፈልገው። ምክንያቱም ያው ሚዲያው ላይ አንዴ ተሰራጭቷል ወሬው። ያው ደስታ አንተ እንደምትለው አይነት ጓደኛ አይመስለኝም። አንተ እንደምትለው አይነት ሰው አይመስለኝም። ምክንያቱም እኛ ጋር ፋይል ስላለ ያው ቢሆንም እኮ እንደዛ አይደረግም። ነገርኳችሁ እኮ ትላንት በስልክ አይደል? የፈለገ ቢያጠፋ መረጃ እንደዚህ አይነት ፋይል አይወጣም ሚዲያ ላይ ነው። እንደዚህ አይነት ነገር ስም እያጠፋችሁ ነው ያላግባብ። ስም ማጥፋት ምን ማለት ነው? ስም ማጥፋት ማለትማ የሌለ ነገር ሶሻል ሚዲያ ላይ የለቀቁ ሰውን ማዋረድ ነው። የሌለ ነገር ሲጀምር የሌለ ነገር አይደለም አይደል? ምን ማለት ነው? ይታለ መረጃዎች መረጃ ሳይኖረን እንዴት ነው የምናወራው? አሳየው። ቆይ ኢንስታግራም ላይ ነው አይደል? አውጣና አሳየው።
ይቀደዳል። መረጃ ሳይኖረው እንዴት ዝም ብለን እኛ አላወራንም አባቴ። ይኸው ስሙ ሚሴጅ ይሄኛው ነው። ተመልከተው ነው ምንድነው? ይሄ ቪዲዮ ይታይካል። እሺ ቀጣዩን ዝም ብለን ተመልከተ። ይሄኛው ነው ከሌላኛው ጋር። ይሄን ፎቶ አለ። ቮይስ የአገር ቮይስ ነው ያለው ሲጀመር። ይሄ ሲጀመር ለአንተ ማሳየቱን ግዴታ የለብንም ግን እንድታምን ፈልገን። አይ መረጃ ቢኖራችሁም ግን እንደዚህ አይደረግም። በቃ ኖ አይ የሰው ገመና አደባባይ አይወጣም። እሱ እንዳለ ሆኖ አንተ አሁን ምን ቤት ነህ እንደዚህ መሸለም? ጓደኛዬ ስለሆነ ነው ነገርኳችሁ እኮ። የፈለገ ጓደኛ ቢሆን ወንድሜ፣ የፈለገ ጓደኛ ቢሆን በዚህ ልክ ወጣ እኛን የታውቀን ነው ሲጀመር። ሰፈራችሁ መጥቼ እናንተን ማወቅ አይጠበቅብኝም እኮ ማንም ልትሆኑ ትችላላችሁ። እሱ ግን ጓደኛዬ ነው። ስለዚህ ምንም ነገር በሱ ከመጣ ማንንም አልሰማም፣ አላዳምጥም። ምንድነው አንተ እያልክ ያለሁት ቪዲዮውን አሁኑኑ እንድታጠፉ እፈልጋለሁ። ካላጠፋንስ ምንድነው? ካላጠፋማ አሳያለሁ። ለቀቀው። እሱን መጀመሪያ ተረጋጋ እንጂ ወንድሜ፣ ተረጋጋ። ራስህ ላናግረው እኮ እየሞከርኩ ነው። ሰፈር ድረስ መተህ ታወራለህ። ድረስ መተሽ አባቴ እንትና እኮ እያናገርኳቸው አይደል? አገኛለሁ ደግሞ አረትማ ታውቃለህ። ሲጀመር ይሄ እንደው የእነንትና ስራ ነው፣ የንሩባ ስራ ነው። ገባህ አይደል? ያ ንሩባ መጀመሪያ ተከፍሏቸው ነው ኖቤል ምናምን የሚባለው ልጅ ኖቤል የሚባለው ልጅ ተከፍሎት ነው መጀመሪያም ከሱ ልጅ ከደስታ ጋር የሰራ ያለው። አሁንም ደግሞ ሜቢ ለዚህም ከፍለውት ይሆናል እኮ ቀሽም ተዋነ ምንም እንትን ማለት ይጀምር። ተርበተበተ እኮ መጥቶ ፈራኛ። አጥፉት የግድ ታጥፈዋለህ ምን አይላል እንዴ? ሲሸልል አይታችኋል አይደል ቤተሰብ? ሲጀመርኛ ፈርተን አይደለም መጀመሪያ ነገሩን በጸባይ ፊስ ተወደድ ነው እንጂ ምንም ያስፈራ ነገር አይደለም። ጭራሽ ብላችሁ ለኖቤል መክፈላችሁ አይቀር አሁን ደግሞ ለዚህ የሰፈር ወጠጤ አንድ ወጠጤ አምታችሁ እኛን እንትን ውስጥ ለመክተት ማለት ነው። እኛ ምንም ጸብም የምንፈልግ አይነት ሰዎች አይደለም። ገባችሁ አይደል? ግን በጸብ ከመጡ ደግሞ ማንንም እናስቀይማለን። ፈርተንም አናውቅም ሲጀመር። ለዛ እንዲያነ ቀሽም ተዋናይ ልካችሁኛ ላይ እንትን የምትሉት ነገር የለም። እኛ ሁሌም ቢሆን ሩታንም ቢሆን አብርሽን ሰላም ሆነው ሩታም ደግሞ ከሌላ ሰው ጋር መጀመር ብትፈልግ እንኳን ከጥሩ ወንድ ጋር እንድትጀምር ነው የምንፈልገው እንጂ የእነሱን ክፋት ምናምን ፈልገን አይደለም። ገባችሁ አይደል? ለዛ እንዲህ አይነት ቀሽም ተዋናይ እኛ ጋር ልካችሁ ምንም የምታመጡት ነገር የለም። ሊያንቅ አልሞከረም። ቆሙ ያየነው አንላቀቅም። አትሄድም እንዴ? ጋር አንተ ምን ፈልገህ ነው? ቀሽም ተዋናይ ማለት ነው ቤተሰብና። አይ ከቪዲዮ በኋላ እንሄዳለን። ኧረ እንሄድለታለን፣ እናስተናግደዋለን። ምንም የሚያስፈራ ነገር አይደለምና ከቻላችሁ የሚመጥነን ሰውኛ እንደው ይደበድበዋል እንኳን ብላችሁ ታስቡት። አንድ ሁለት ጋር ዳልኩ ደህና ሰው ለሁለት ሆነን ይመጣል። ምን አይነት ደፋር ጭራሽ ሰፈራችን ድረስ ነው የመጣውና ምንም እንትን የሚል ነገር አይደለም ያደረገ ያለውና በዚህ አጋጣሚ ቤተሰብ እኛ ጸብን አንፈልግም። አሁንም ቢሆን ሰላምን ብቻ የምንፈልገው ግን ደግሞ በጸብ የመጡትን ማንንም ማስተናገድ እንችላለን። አንፈራም እኛ ማንንም ቢሆን። ግን ደግሞ ጸብ ለማንም አይበጅም ማለት ለማንም ስለማይበጅ ነው እንጂ እንዲህ አንተ ቀሽም ሰዎችን አባረን መምታት አያቅተንም። እና ቤተሰብ ያው ይሄ እንዲህ አይነት ነገር ያው እንዲፈጠር አልፈለግንም። እኛ ከመጀመሪያው ጀምሮ እነሱ ናቸው የሁሉ ነገር ያደረጉ ያሉት። እኛ ትክክለኛውን ፋይል ነው ኢቭን አሁን ፋይሉን ስናሳየው እንኳን አምኗል እኮ የጓደኛው ፋይል መሆኑን አምኗል። በቃ አምኖ ተቀብሏል። ግን አሁንም ጓለ ማለት አጥፉቱ በራሳቱ ምን አካል ከዛ ሰፈራችን መጡ ሌላ ማስፈራሪያ ምናምን ነው የሚፈጠር ጀመር። አንፈራም እኛ ሜቢ ከዚህ በኋላም 2-3 ሰው ከላካችሁ የምናስተናግድበት አቅም አለ። ፈርተንም አናውቅምና ኢዲስ የምትይው ነገር ካለ በይና እንደሆነ ጨርስ። ቤተሰቦቻችንን ማናንጻጻቸው። እሺ እኔ ያው ምለው ነገር ቢኖር ተገቢ አይደለም። አሁን እኛ እያልን ያለን ደስታ መንገዱ ልክ አይደለም። የመጣበት ዋና አላማውን ሲጀምር እናውቃለን። አላማው ምንድነው? በትክክል የምንረዳው ነገር ነው። ፍምስና ፈልጎ ከሩታ መጠቀም ፈልጎ የልጆቹን ህይወት መበጥበጥ ፈልጎ አብርሽ ልጁን እንዳያይ በቃ እዛ ውስጥ የሆነ ብጥብጥ መፍጠር ነው እንጂ የፈለገው ምንም አስፈላጊ ነገር እየሰራ አይደለም።
እና ምን የምናውቀው ነገር ስለሆነ ነገርየው እንደዛ ነው። ስለዚህ ድጋሚ ይሄ ሰው ማለት ነው ሌላ ሰውም ሊልክ ይችላል እንዳታስብ ኤንድ አሁን ደግሞ የመጣው እዛ ጋር ትንሽ ግርግር ሊፈጥር የሞከረውም ጀለስ ሄደን አሁን እናስተናግደዋለን አለ ቆሟል። ምን አስበው እንደሆነ አላውቅም። ቆሟል። አሁንም እዛ ነው ያለው ቤተሰብ ውስጥ ኤኒዌይ ማለት ነው። ከቪዲዮ በኋላ ትንሽ ለምክር ያስፈልጋል። ትንሽ እናወራዋለን። አሁንም ሄደን በጸባይ ማለት መከር አድርገን እንመለሳለን። ቪዲዮ ያው ይሄን ይመስላል እና እናመሰግናለን። ቴንክ ዩ። ይመቻችሁ።